ሰላምታችን በያላችሁበት ድረስ የተወደዳችሁና የተከበራችሁ የመፈነን ሚዲያ ቤተሰቦች ለሰዓቱ አዳዲስና ወቅታዊ መረጃዎችን ይዘንላችሁ መጥተናል። እናንተም አብራችሁን ቆዩ። መፈነን ሚዲያን ሳብስክራይብ፣ ላይክ እና ሼር እንድታደርጉ ከወዲሁ በአክብሮት እየጠየቅኩ ለሰዓቱ ወደ ያስኳቸው መረጃዎች አለፍኩ። የአማራ ፋኖ ብሔራዊ ኃይል የሜጀር ጀነራል ውባንተ አባተ አንደኛ ኮር ጉና ክፍለ ጦር መቅደላ ብርጌድ ድል መቀዳጀቱ ተገለጸ። የአማራ ፋኖ ህዝባዊ ድርጅትና የአገዛዙ ጥምር ጦር በጋራ በመሆን የመቅደላ ብርጌድን ለመደምሰስ ወደ ቦታው ቢጓዝም በተወሰደው አጸፋዊ እርምጃ 2 ምርኮኛና 4 ክላሽንኮቭ መሳሪያ መማረኩ ተገልጿል። ከቀኑ 9 ሰዓት የጀመረው አውደ ውጊያ አሁንም የቀጠለ ሲሆን የገባው የጠላት ኃይል ከፍተኛ የሆነ ምት ማስተናገዱም ታውቋል። የገባው የጠላት ኃይል በ3 አቅጣጫ ተከቦ መውጫና መግቢያ በማጣቱ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ አስተናግዷል ተብሏል። በተያያዘ የአውደ ውጊያ የድል ዜና የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ሁለተኛ ተፈራ ዳምጤ ክፍለ ጦር አካል የሆነው ደጋዳሞት ብርጌድ በዛሬው ዕለት ማለትም ግንቦት 11 2017 ዓ.ም በአገዛዙ ዙፋን ጠባቂ ሰራዊት ላይ ድንገተኛ ጥቃት ፈጽሟል። ልዩ ስሙ ጋላ ካብና አዲስ ዓለም በተባሉ ስፍራዎች ላይ ከፈረስ ቤት ከተማ ለሬሽን ቅብብልና ለኃይል ቅያሪ ወደ ደንበጫ ወረዳ በተንቀሳቀሰ የጠላት ሰራዊት ላይ ከማለዳው 1 ሰዓት ጀምሮ እስከ 5 ሰዓት ተኩል በተደረገ ውጊያ ከ20 በላይ የጠላት ሰራዊት ሙትና ቁስለኛ ሲሆን አንድ የጠላት ወታደራዊ ፓትሮል ተመቶ ከጥቅም ውጭ ሆኗል። የአገዛዙ ኃይል በቢኤም እና በዙ 23 ጭምር የታገዘ ውጊያ ቢያደርግም በወገን ላይ ምንም አይነት ሰብአዊና ቁሳዊ ኪሳራ አልደረሰም ሲሉ የአማራ ፋኖ ብሔራዊ ኃይል ጎጃም ቀጠና ተፈራ ዳምጤ ክፍለ ጦር ደጋዳሞት ብርጌድ ገልጸዋል። የላስታ አሳምነው ኮር እሸት ክፍለ ጦር የደፈጣ ጥቃት ፈጸመ። የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ላስታ አሳምነው ኮር ስር በአርበኛ አያሌው ነው የሚመራው እሸት ክፍለ ጦር የተውጣጡ አነስተኛ ቁጥር ያላቸው ፋኖዎች በብልጽግና ወንበር አስጠባቂ ሰራዊት ላይ የታቀደ የተጠናና ውጤታማ የደፈጣ ጥቃት ፈጽሟል። በእሸት ክፍለ ጦር ዘመቻ መምሪያ በአርበኛ ኮስትራ አሸነፍ መሪነትና በበሪሁን ሻለቃ ምክትል አዛዥ ፋኖ ደጀን ድንቁ አስተባባሪነት ግንቦት 11 2017 ዓ.ም 5 ፓትሮል 3 ሲኖ 1 አይሱዙና 1 ካሶኒ መኪናዎችን በመጫን የብርሃኑ ጁላ ሰራዊት የብልጽግና አመራሮችን በማጀብ ከቅዱስ ላሊበላ ከተማ ወደ ጋሸና ከተማ በመሸኘት ላይ ያለ ድብኮ ከተማ ላይ ልዩ ስሙ የድሮ ላይ ከተማ ነበልባሎቹ ደፈጣ በመያዝ ዙፋን አስጠባቂውን ቅጥረኛ ከረፋዱ 3 ሰዓት እስከ 4 ሰዓት ሲያራግፉ ታርፍደዋል። በዚህም የተደናገጠው የጠላት ኃይል ሙትና ቁስለኛውን በአንድ ፓትሮልና በአንድ አምቡላንስ መኪና ጭኖ ተመልሷል። መዳረሻው ድልና ነጻነት የሆነው የአማራ ሕዝብ የህልውና ተጋድሎ ተጠናክሮ ይቀጥላል ሲል የአማራ ፋኖ ብሔራዊ ኃይል ወሎ ቤተ አማራ ላስታ አሳምነው ኮር ህዝብ ግንኙነት ኃላፊ ፋኖ ቢሆነ ቢያበይን ገልጿል። የአማራ ፋኖ ብሔራዊ ኃይል ቀንጌታ ዮፍታሄ ንጉሴ 6ኛ ክፍለ ጦር ኢንጂነር ክበር ተመስገን ብርጌድ አስደናቂ ኦፕሬሽን ሰራ። በዛሬው ዕለት ማለትም በግንቦት 11 2017 ዓ.ም የማዳበሪያ ብር ለማሳለፍ ከፈረስ ቤት የተነሳውና ይህንኑን ለመቀበል ከደንበጫ የወጣውን የወራሪ ሰራዊት ላይ አናብስቶቹ የኢንጂነር ክበር ተመስገን ብርጌድ ፋኖዎች አንጀኔ ላይ ደፈጣ ጥለው በመጠበቅ ከጀግኖቹ የደጋዳሞት ብርጌድ ፋኖዎች የተረፈውን ወራሪ ሰራዊት እንደ ቋያ እሳት ሲለበልቡት ውለዋል። ውጊያው ከቅቤ ገደል እስከ ጨረቃ የተደረገ ሲሆን በርካታ የወራሪ ሰራዊት ሙትና ቁስለኛ ሆኗል። የአማራ ፋኖ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የቀኛች ስሜነ ደስታ እንጅባራ ብርጌድ እየታደሰን የነገን እያቀደን ወደፊት እንራመዳለን ያሉ ሲሆን በዛሬው ዕለት ማለትም ግንቦት 11 2017 ዓ.ም በአማራ ብሔራዊ ኃይል የጎጃም አገው ምድር ክፍለ ጦር የቀኛዝማች ስሜነ ደስታ እንጅባራ ብርጌድ ሪፎርሙን በስራ ማግስት እንደ ንስር ታድሶ ወደ ቀደመ ወታደራዊ ከፍታው ለመመለስ ከፍተኛ የእዝ የክፍለ ጦር የብርጌድ አመራሮች እንዲሁም የሃይማኖት አባቶችን በመጋበዝ የተሃድሶ ፕሮግራም አዘጋጅቷል። ፕሮግራሙ ለመጪው የሥራ ዘመን በአባላቱና በአመራሩ መካከል መልካም ጓዳዊ ትስስር ከመፍጠር ባለፈ ጠንካራ መዋቅራዊ አሰራር የሚፈጥሩ የሥራ ዕቅዶች የጸደቁበት መድረክ ሆኗል። በፕሮግራሙ የታደሙት የእዝና ክፍለ ጦር መካከለኛና ከፍተኛ አመራሮች
በሰጡት ፖለቲካዊ ትምህርትና የሥራ መመሪያ አቅጣጫ ብርጌዱ በቀጣይ ጠላትን ድባቅ ለመምታት ከወትሮ በተለየ ዝግጁ መሆኑን በማሳየት በተለየ መነሳሳት ለመጪው የሥራ ዘመን እንደ ንስር ከፍ ብሎ ለመብረር ዝግጁ መሆኑን አሳይቷል። ለሰዓቱ የነበሩን መረጃዎች እነዚህ ነበሩ። አብራችሁን እስከ ፍጻሜው ስለቆያችሁ እያመሰገንን በሌላ የመረጃ ሰዓታችን እስከምንገናኝ ድረስ ሰላም ሁኑ።